እሺ ወደዚህ ልመጣ ነው እንግዲህ እሺ በመጀመሪያ የተከበረ ሰላምታችንን በማስቀደም እሺ አሁን እዚህ ጋር ፈጠራ እንደምትመለከቱት ባለዚህ እቃ እንግዲህ አስተዋውቂን እሺ ለተመልካቾችም። ባለዚህ እቃ እንግዲህ ልብሱን አጉደሉን ገዝተን መጀመሪያ ከዛ በሜትር ለክተን ቆራርጠን እሺ ሰፍተን ያጋጠመን እንዲያምር በደንብ አላረግነው። ኦኬ እና እንዲቀርብላችሁ የምትፈልጉት ነገር ካለ ለወረዳውም ወይም ደግሞ ለመንግስት እስኪ እንዲቀርብልን የምንፈልገው እኛ ልጆች ነንና ሁሉ ነገር ራሳችን እየሰራን እየፈጠርን መስራት እንችላለን። ነገር ግን የገንዘብ እጥረት ሆነ የማቴሪያል እጥረት ስላለን የማቴሪያልና ማቴሪያል እንዲቀርብልን እንፈልጋለን። እሺ ጎበዝ፣ አብሽሩ፣ በርቱ ተማሪዎች፣ የነገ ሀገር ተረካቢዎች። እሺ እዚህ ጋር ለመስራት ያስፈለጉ ቁሳቁሶች ሸክላ፣ አፈርና ውሃ ናቸው። እነሱን በመደባለቅ አብኩተን ስንጠፈጥፍ ጠፍጥፈን ስንጨርስ ጌጣጌጥ ለማድረግ ይሄን። ኦኬ በጣም አሪፍ ነው። አሁን እሱ ሸክላ ወጭት ይባላል። በቃ ሳህን በጥቅሉ የድሮ የሚጠቀሙበት ሳህን የነበረ ነው። በጣም አሪፍ ነው። እሺ አንቺ እህታችን? ይሄ ደግሞ ሱሪ ነው፣ ባህላዊ ሱሪ ነው። ኦኬ የተሰራው ኦኬ በእጅ በሽመና የሚሰራ ሱሪ ነው ማለት ነው። በጣም አሪፍ ነው። የአርጎባ ማህበረሰብ እንግዲህ አልባሳቱን ዘርቶ አምርቶ በእጁ የሚሰራ ነው። ሱሪ ነው እንደምትመለከቱት። በጣም አሪፍ ነው፣ ደስ ይላል። እና አንዳንድ ገዛዎች ብታደርጉላቸው በጣም ጥሩ ነው። እስኪ ወደዚህ ደግሞ ልለፍ። ኦኬ ሸክላ ድስት ነው ማለት ነው። በጣም አሪፍ። እሺ እዚህ ጋር